ሰላም የተወደዳችሁ ቅዱሳን፣ እኔ ወንድማችሁ ሸዋንግዛው ኃይሉ ነኝ። ዛሬ ክርስቲያኖች ምን እናስብ ወይም ክርስቲያኖች ምን ያስቡ በሚል ሐሳብ የተወሰነ ነገር እናገራለሁኝ። በተለይም እንደዚህ ባለ ጦርና የጦር ወሬ በሚሰማበት ጊዜ ምንድነው ክርስቲያኖች ልናስብ የሚገባው የሚለውን ሐሳብ ነው የምናገረው። በማቴዎስ ወንጌል ምዕራፍ 24 ከ3 እስከ 8 ባለው ኢየሱስ ከእርሱ መምጣት በፊት ይህ ይሆናል ብሎ ነበረ። እርሱም በደብረ ዘይት ተቀምጦ ሳለ ደቀ መዛሙርቱ ለብቻቸው ወደ እርሱ ቀርበው ንገረን፣ ይህ መቼ ይሆናል? የመምጣትህና የዓለም መጨረሻ ምልክቱስ ምንድን ነው አሉት። ኢየሱስም መልሶ እንዲህ አላቸው፣ ማንም እንዳያስታችሁ ተጠንቀቁ። ብዙዎች እኔ ክርስቶስ ነኝ እያሉ በስሜ ይመጣሉና ብዙዎችንም ያስታሉ። የጦርንም ወሬ ትሰሙ ዘንድ አላችሁ። ይህንን ሐሳብ ደግመዋለሁ። የጦርንም ወሬ ትሰሙ ዘንድ አላችሁ። ይህ ሊሆን ግድ ነውና ተጠበቁ፣ አትደንግጡ። ዳሩ ግን መጨረሻው ገና ነው። ሕዝብ በሕዝብ ላይ፣ መንግሥት በመንግሥት ላይ ይነሳልና ረሃብንም ቸነፈርንም የምድር መናወጥንም በልዩ ልዩ ስፍራ ይሆናል። እነዚህ ሁሉ የምጣር መጀመሪያ ናቸው። ስለዚህ ክርስቲያኖች እንደዚህ ባለ ዓለምን የሚንጥ የጦር ወሬ በሚሰማበት ጊዜ አሁን በኢራንና በእስራኤል በአሜሪካ ኢራን እንደዚህ የሚያህል 13 የሚያሉ ሀገራት ላይ እንደዚህ አደረገች። የሰሜን ኮሪያ በእስራኤል ላይ እንደዚህ ተነሳች። እንግዲህ ጦርነቱ ወደ አውሮፓ ሁሉ እየመጣ እንዳለ የሚሰማበት ነገር አለ። ይህ ጦርነት በእርግጥ አውሮፓን ብቻ ሳይሆን ዓለምን ሁሉ የዓለምን ኢኮኖሚ ሁሉ የሚነካ ጦርነት እንደሚሆን ነው የሚታሰበው እና በዚህ ጊዜ ክርስቲያኖች ምንድን ነው ማሰብ ያለብን? ኢየሱስ ክርስቶስ ይህ ሊሆን እንዳለ መናገሩን ነው ማሰብ የሚገባል። ጌታ ኢየሱስ ተናግሯል። የጦርንም ወሬ ትሰሙ ዘንድ አላችሁ ካለ በኋላ ይህ ሊሆን ግድ ነውና ተጠበቁ ነው ያለው። ይህ ሊሆን ግድ ነው። ስለዚህ ይህ ስለሚሆን ልቦናችንን ማዘጋጀት፣ እኛ መዘጋጀት፣ ራሳችንን መጠበቅ። ኦኬ ጌታ ኢየሱስ ክርስቶስ ያለው ነገር እየሆነ ነው ማለት ነው የሚገባን። ሁለተኛው ነገር ክርስቲያኖች በብዙ ማሰብና መዘጋጀት የሚገባን እንዲህ ካለው የጦርነት ድምፅ በኋላ ሊመጣ ላለው ዘመን ባህሪ ነው። ይሄ የምጣር መጀመሪያ ነው። የመጀመሪያው ነገር ነው። ቀጥሎ የሚመጣ ነገር አለ። ቀጥሎ የሚከሰት ነገር አለ። ማቴዎስ 24:37 ላይ የኖህ ዘመን እንደነበረ የሰው ልጅ መምጣት እንዲሁ ይሆናልና በዚያች ወራት ከጥፋት ውሃ በፊት ኖህ ወደ መርከብ እስከገባበት ቀን ድረስ ሲበሉና ሲጠጡ ሲያገቡና ሲጋቡ እንደነበሩ የጥፋት ውሃ መጥቶ ሁሉን እስከወሰደ ድረስ እንዳላወቁ የሰው ልጅ መምጣት ደግሞ እንደዚሁ ይሆናል። አዘ ሞመንት የሰው ልጅ ጌታ ኢየሱስ ክርስቶስ ዳግም በሚመጣበት ጊዜ ምን ይሆናል? ይሄ እንግዲህ የምጣር መጀመሪያ ነው። ረሃብ፣ ቸነፈር፣ ጦር፣ የጦርነት ወሬ፣ የምድር መናወጥ እሱ ገና ኢየሱስ ክርስቶስ ሊመጣ እንዳለ ማሳያ ነው። ልክ ግን ከሱ ቀጥሎ የሚመጣ ዘመን አለ። ያ ዘመን ምን አይነት ዘመን ነው? ስፒሪቹዋል መንፈሳዊ ድንዛዜ፣ መንፈሳዊ ጦርነት ደግሞ የሚነሳበት ዘመን ቀጥሎ ይመጣል። ከላይ ያሉ ነገሮች፣ የጠቀስናቸው ነገሮች፣ አሁን የምንፈራባቸው ነገሮች፣ ጦርነት፣ እነዚህ ነገሮች ፊዚካል ናቸው፣ አካላዊ ናቸው። መንፈሳዊ ደግሞ ነገር ይከሰታል። መንፈሳዊ ጫና ይፈጠራል። ምንድነው ይህ የሚፈጠረው መንፈሳዊ ጫና? በኖህ ዘመን እንደነበረ ሰዎች ሲበሉና ሲጠጡ ሲያገቡና ሲጋቡ ጌታ ይመጣል ብለው ሳያስቡ ተዘናግተው እያለ ሰዎች ዓለማዊ ሕይወትን ኢንጆይ ሲያደርጉ ሰዎች ከክርስትና ሕይወት ፈጽመው እንግዲህ ከሁለተኛው የዓለም ጦርነት በኋላ በአውሮፓ የሆነውን እናውቃለን። የአውሮፓ ቤተ ክርስቲያን ኮምፕሌትሊ ከክርስትና ውጭ ነው የሆነችው። ሁለተኛው የዓለም ጦርነት ክርስትናን ከአውሮፓ ውስጥ ነው ያወጣው፣ ፈጽሞ አወጣ። ይሄኛው ጦርነት ወይንም እንዲህ አይነት ጦርነት ጥያቄዎች
ነገሮች ያስነሳሉ በሰዎች ላይ። ምን የሚል ጥያቄ ያስነሳሉ? እግዚአብሔር በዚህ ጦርነት ውስጥ የት ነበረ? ይህንን ትንቢት እንግዲህ በመዘንጋት ይህንን ትንቢት ባለማስተዋል ሊሆን ግድ ነው የሚለውን ባለማስተዋል የት ነበረ ጌታ ኢየሱስ የሁሉ ሰው ሲጠፋ? የት ነበረ የሁሉ ቀውስ ሲደርስ? በሚል ሰዎች ምን ሊሉ ይችላሉ? ሊዘናጉ ይችላሉ። ከዛ በኋላ ልክ በአውሮፓ የሆነው አሁን በዓለም ሊሆን ይችላል። ምናልባት ሊሆን ይችላል። ሰዎች ወደ ምን ሊመጡ ይችላሉ? ወደ ድንዛዜ፣ ወደ መንፈሳዊ ድንዛዜ፣ ወደ መንፈሳዊ መዘናጋት ሊመጣ ይችላል ከዚህ ጦርነት በኋላ። በሉቃስ ወንጌል ምዕራፍ 18:8 ላይ ኢየሱስ ክርስቶስ ስለ ጸሎት ባስተማረበት እንደዚህ ይላል። ቁጥር 8 ላይ ሉቃስ 18:8 ላይ ነገር ግን የሰው ልጅ በመጣ ጊዜ በምድር እምነትን ያገኝ ይሆንን? የሰው ልጅ ተመልሶ በሚመጣበት ጊዜ አያችሁ፣ እነዚህ ነገሮች ከሰው ልብ እምነትን እግዚአብሔርን በእግዚአብሔር መንገድ መሄድን ነቅለው ሊያወጡ የሚችሉ ነገሮች ሊሆኑ ይችላሉ ማለት ነው። ኢየሱስ ተመልሶ ሲመጣ በምድር እምነትን ያገኝ ይሆንን? ወገኖች፣ ቅዱሳን ክርስቲያኖች ሁለት ነገሮችን እናድርግ። አንደኛ ስለገጠመን በዓለም ስለሚሰማው ጦርነት የጦር ወሬ በእግዚአብሔር ፊት በትጋት እንጸልይ። ሁለተኛ ልባችንን በጌታ ላይ እናበርታ። ራሳችንን ለጌታ ምጽአት እናዘጋጅ። ከዚህ ቀጥሎ ሊመጣ ላለው ዘመን መንፈሳዊ አታክ፣ መንፈሳዊ ድንዛዜ በዛ ተወስደን እንዳንሄድ ልባችንን እናዘጋጅ። የጌታ ጸጋና ሰላም ይብዛላችሁ።